የልሰዳችሁ ወንድም እስቲ ፈታ ያለ ቤት ወሰደን በእናትህ ፈታ ያለ ቤት መጨፈራው ዘና ያለ ቤት ወሰደን እስቲ በእናትህ እንደዚህ ነው ቤቶችን ብዙ አላውቅም ዝም ብለን ሰው ጠይቃለን መንገድ ላይ ምናምን ሰው ጠይቃለን ችግር የለውም ችግር የለውም አንቺ ደግሞ ምንድነው ማን አለ እዚህ ችግር የለውም ማን አለ እዚህ ምንድነው ለምን እንደምታስቸግራት ምን አገባ ማረን ያስቸግረሽ መስሎኝ ነው መግደርደር አይቻልም እንዴ እንዲህ ነው እንደምትደረደሪ ንዳ በቃ አንተ ዝም ብለህ ምንድነው የምትለው ኧረ አንቺ ችግር የለውም ምን ሆነሽ ነው እንዴ ችግር አንተ ምን ልታሳድረው ነው እንዴ እጅን እንደ አንተ ምን አገባ እስኪ ዞር ብለና በእናትህ እንካ ዞር ብለና እንካ አምጣ እጅን አምጣ ዞር ብለና በእናትህ ምን እንደምታየው ጉዴ ዘመኑ ከፍቷል ሄሎ መብራት አይል ነው አዎ ደንበኛችን ምን ልርዳዎት ምን ባክ መብራቱ እኮ ጠፋ ስንት ሳምንት ሆነው ከጠፋ ማለት ሳምንት ካልሞላ አታስተናግዱም እንዴ ኖ እንደዛ አይደለም እሺ ስንት ቀን ሆነው አንተ የምን ቀን ነው የምትለኝ ዛሬ ጠዋት ነው ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው ቆይ ማን የጠፋው መብራቱ ነው አቶ መብራቱ አጎቴ እየቀለዱ ነው ሰው ነው እንዴ የጠፋውት አዎ ይድፋውት አቦ ይሄ ፖሊስ ጣቢያ መሰሎት እንዴ ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያልነው እና እኔስ ምን አልኩ አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው ዘበኛ መሰለህ እንዴ እያሾፉ ነው ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት እዚህ ጣራው ላይ ያለው አዎ እንደዛ ነው እንዴ እኔ መቻወኩኝ ግን እኮ እሱም ጠፍቷል መቼ ጀምሮ ነው የጠፋው አረ ለክርስትና እንደበራ ነው ለእርሶ ክርስትና ነው እና ላንተ ነው ምን አሉኝ አቤት ቆይቷል ጥሩ የት አካባቢ ነው የሚኖሩት እሱን እኮ ነው የምልህ ማለት ምንድነው እያወሩ ያሉት ምን አልከኝ የት ነው የሚኖሩት አጎቴ ጋር ነው የምኖረው እኮ እርሶና አጎቶ የት ነው የሚኖሩት እኛ ሰፈር ነው እኮ የት ነው ሰፈሩት መገናኛን አወቀው አዎ ከሱ አለፍ ብሎ ላምበረትን አወቀው አዎ እዛ ሰፈር ግን ላም አይቻላቅም ታውቃለህ በረቱ ግን የቱ ጋር ነው ያለው ምን አሉኝ ላምበረትን አወቀው ወይ አዎ አውቀዋለሁ እኔም አውቀዋለሁ እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን ለምንድን ነው የሚቀልዱት ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው እና እኔ ተጓዳኝ መስመር ነው ብያለሁ ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን ወይ ወንድሜ ቀደምኩ ቆርጬ እኮ ልብስ ማስጫረኩት ሰላም ይዋሉ እንዴ ኧረ ቆይ እንዳዘጋው እኔ ልቀልድ ብዬ እኮ ነው መቼም ስራ ይበዛባችኋል ይሄንን መብራት ስታጠፉ እሺ ምንድነው የፈለጉት ቶሎ ይናገሩ እንትን አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና እና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር አይኖት ይጥፋቦ አሚን አብሮ ያጥፋን ይዝጋ የእሳት አደጋ ቁጥራቸው ስንት ነበር ይበላሃል ሸቦ ይበላሃል ሸቦ ወይኔ ግዲ እዛ ጋር እንጃለ በእናትህ እንመለስ ይበላ ኧረ እባክሽ የሳቂታ ነገር ነው ናኒ በእናትህ ይፈራለሁ እኔ ያለው ተራለሽ እንዴ ኧረ ወይኔ እየፈጠጠብን ነው አይ ወንዴ አትተማመኝ እንዴ በኔ ተው ግን በኋላ ምን ሆነሽ ነው ድንጋይ ይዞ መጣልህ አንተ ስፔሻሊን ብለህ ዛሬም በዚህ በኩል ይዘኸኝ ትመጣለህ እብድ ፍርሃት ያሸታል ያን የሚልብኝ አይቶ አይነካም ዝም ብለሽ የብድ ሰፈር ቀየረ እንዴ አዎ ራሱ ነው በጋም ላይ ምን ችግር ገጥሞ ነው ወንድሜ ምን ልርዳ ይሁንስ ችግር እንትን ዶክተር ይሄንዳው አፍሪካ አልቆማል የብዙሃንስ ችግሮች ነው ይሄ ወከን አልቆማል እንደው ምን ይሻላል ሚስት ጋር ምናምን ቆይ ቶሎ ይጨርስ ነው ቶሎ ይጨርስ ባህር ያለው ትዳሬ ሊፈርስ ነው ቶሎ ፈሳሽ የማውጣት ባህር ያለው የማያፈሰው ነገር የለም እስኪ ተነስና እስኪ ተነስና እንዲያልቀው እሺ እዲ ይሄ ነው እንዲያልቆማል ይሄ ማፈሪው ከብሬት እኮ ነው አልቆም ያለው እንዴ ይሄንን ማበደል አላቆመ ወንድሜ በጣም ሙሉ ለሙሉ ይሄ አፍረተ ገላ ሳይሆን እግር ነው የሚባለው ወንድሜ ምን ለየት አልደበቀው ነገር ተፈጥሮ ምን ላይ ወንድሜ ይሄን አሁን ናስኪ ምንድነው ይሄ እንትን ነው ምንድነው ጉይ እንትን ነው ሙሉ ለሙሉ በአጠገቡ ያሉ ደኖች መወገድ አለባቸው ፍሪ መሆን አለበት ለዛ ነው ደብሮ እና በጣም ትልቅ ነው ወንድሜ እና አነስ የሚያደርግ ነገር ጎመን ጥቅል ጎመን ምናምን ብላበት ይሄ ከሚስት ጋር አይደለም ከዘመር ጋር ያቆራርጣል ወንድሜ እና አሁን ምን ታረጋለህ መሰለህ ቤቲን አዝዤልሃለሁ ከቁርስ በፊትና ከቁርስ በኋላ እሱ ፋርማሲ ያሳያል ወንድሜ እና እንትን ነው በር ምናምን ሌላ ተላላፊ ነገሮች አትሸጓጉርበት ሚስት ጋር ብቻ ፎከስ አድርግ እና ሂድ ወንድሜ ሂድልኝ በእናትህ እሺ ዶክተር ይበል አመሰግናለሁ አውራሪሽ የመሰለት እሺ ኤልያስ ወዬ ዛሬ መኪና እንዴት እንደምናጠብ ነው የምናየው እሺ እናያለን ችግር የለም ግን መኪና ከምናበላሽ ብለን አንተ ፊት ላይ ለመሞከር አስበናል ችግር የለም ይደብራል መኪናው ከሚበላሽ ሊፍት ይበላሽ በቃ ይኸው
መጀመሪያ ወደ ጎን ነው ተረዳኸኝ አይደለ ቦዲውና ከዛም እዚህ መሀል ቆጴጤው ላይ እሺ መስታወቱ ማለት ነው በደንብ አይሻል በጎን በኩል ደግሞ ይቀርም አለ ምን ይቀራል ምንም ፈረፋንጎ ከስር ወይኔ ያፈሰሰው ፈረፋንጎ ከስር እሺ ገባህ አሁን ሙሉ ለሙሉ አይደል በደንብ ገብቶ ያሬ ባለፈው ተሳፋሪዎቹ ምንድን ነበር ስትላቸው የነበረው ቤቶቹ ኪናጫ ጠረፌ ጫር ናቸው አዎ እነሱ እኮ እንዳለ ቲክቶክ ላይ ታውቁኛል ምን ይሉኛል መሰለ ኢላዬ እንወዳለን ወካችሁ ምትወዱኝ እኮ ወይኔ ኤልያስ ወይኔ ነው ኧረ ወዲህ በጣም እየቆረጠኝ ነው ምን ሆነ መጀመሪያ ራሴን ነበር ያመመኝ ከዛ ሚስቴ ያስቀመጠችው መድኃኒት አንስቼ ኳጥኩትኝ በኋላ ወዲህን የሚያመኛል ምንድነው መድኃኒቱ ብዬ እጅ ፋርማሲ ሳሳያቸው ፖስት ፒል ነው ወይኔ ጉዴ ፖስት ፒል ታለው ምን ችግር አለ ፖስት ፒል ውጪ እኮ ነው ምን ችግር አለ ወይኔ አንተ እኮ ሴልሽ ብቻ ነው ማጥ የምትችለው እርግዝና መድኃኒት እኮ ነው መከላከያ ነው እናቴ ሞትኩልሽ ወይኔ እናቴ ሞትኩልሽ ወይኔ እናቴ ወይኔ ጉዴ እርግዝና መከላከያ ነው እንዴ ሲጀመር ማለት ዳር አይደለ እንዴ እናንተ ቤት ምን ይሰራል እሷ የምትውጠው ለምንድን ነው ወይኔ ትማግድብኛለሽ ማለት ነው ወይኔ ኤልያስ በአንድ ድንጋይ ሁለት ወፍ አገኘች በቃ ልገል ነው መሰለኝ እኮ አቃስባ ምናምን እኮ ልገል ነው እንዲደይም አራርሜ ለቦሌ ሰው የክፍለ ሀገር ሀብታም ሆንኩኝ እኮ እዚህ እኮ ቪስ ካናን ብለው ነው ጣል እያደረጉ መሄድ ለነፍስ ትሆነላለህ እያሉ አራት ባጃጅ ክፍለ ሀገር ልክ ያለው 100 ሺህ ብር በቀን ገቢ ያለኝ እዚህ ከፈለው ለራሱ ያበደ ሆናል ነው እንግዲህ አይፎን ፕሮ ማክስ ለራሱ ገዝቻለሁ ወዳጆቼ ያያያችሁ እኔን ወንድሜ እኔን የጌታ ሰው እኔ አጠግባለሁ ምሳ ድፍን ፓስቲ ነው ጋብዘ መልስ ራሱ አልጠይቅም ኧረ በዝጌር በእውነት ወገን ደራሽ ወገን ነው ዶንት ወሪ ብራዘር አታጓጓኛ ከሰጥስተኝ መልስ 5 ብር ስጠኝ ምንድነው ወንድሜ ምንድናት እቺ 10 ብር ንጹህ ሄዳ 10 ብር ይሰራል እንደ 10 ንጹህ ሄዳ 10 ብር አንቀበልም ወንድሜ እንትን ቴሌ ብር ምናምን ካለሽ ንግድ ባንክ ምናምን ያስገብልኝ ለምንድነው የማትቀበሉት ኤቲኤምም አለ ከፈለግሽ 10 ብር እኮ አይሰራም ቀረ እኮ 10 ረነችና ጥጋብ አንቺ ይሄ ብር እንዴት ነው እንደመጣ ታውቃለህ በፈጣሪ ልታስኮነነኝ ነው ባያባት ይቺን ያዣትና ዝም ብለሽ ምንድነው እዚህ ሶፍት ማስቲካ ምናምን ትጀማያለሽ አሁን እኔ ቁጭ በይና ስናፕ አድርጊና እንለምን ወንድሜ እንዴ ስለ ቤት ጎማ ይዘናችኋል ወዳጆቼ ስለ ቤት ጎማ ኧረ ስለ ሚሊዮን ስለ ዶላር ስለ ሚሊዮን እያያችሁ አትለፉብን ጋሼ ቆዩ አይደለ ቆየው ቦታ አይደለ ይቅርታ አባቴ እሺ አሁን ለሶስት ብሉ ልቀቁትና ለሶስት ብሉ ለሶስት ሰብሰብ ብላችሁ እየመጡ ነው ታላ እኔ ብቻዬን ነው መብላት መውደው እንደዚህ አይነት ለሶስት ብሉ ልቀቀው ለማለው ልቀቀው እሺ እንትን ብሉ በቃ ለሶስት ደግ ለምን አበሉ አይቻልም አንተ ተው ልጄ እኔን አታስከፋኝ ኤልያስ አይደለ አንተ ብልጥ ና ልቀቀው እንደዚህ አይደለም እኮ ወይ አትማር ወይ ስራ ወይኔ አንተ ልጅ እኔ እኮ ካንተ በላይ ተቀጠሉ ሰላም አላችሁ ዝም እንዴት ነህ ሰላም ማብራታችን ነበር የተደወሉ አዎ ደውለን ነበር በእናትህ በቃ ምን ተፈጥሮ ነው ቃዱካ አስቸገረን በጣም እየነዘረ ሀሪፍ ሰው ጋር ነው የደወላችሁት ኧረ እባክህ አሁን እግረ መንገዴን ከጎንደር ወደ ጅቡቲ እያለፍኩ እንደዚህ እንደ ብርድ ልብስ እየቋጨው ሳልፍ ነው መስመር ላይ እየተደወሉ አንተ ነህ ማለት ነው ያንተን ስም ነው የሰማነው ከጎንደር እስከ ጅቡቲ ቀጠለ የተባለ ኧረ ቀጠለ ቋጨሁት እንጂ ሆሊውድ ላይ ለራሱ ስም ተለጥፏል የት ነው ያለው ዝም ብላችሁ አሳዩኝ እስኪ ነው ያስካለች እስኪ ያሳዩ ቆጣሪውን አጥፊለት እንዳታጠፉ እኔ ካጠፋችሁ መለሳለሁ እኔ ቆጣሪ ሳይጠፋ ነው የምሰራው የምቀጥለው እኔ እንደዛ አይነት ነገር አይመችኝም ቤተሰብ ነን ኖ ዝም ብላችሁ አሳዩኝ እስኪ አሳዩ ወይኔ አባዬ ኧረ ቶሎ አስወጣልኝ እባክህ ኧረ ቶሎ አስወጣልኝ የነበቱ ፈርኒቸር ቤት ነው ለካ ብዬ ልክ እኮ ነው ቆጣሪ ብሎ የገባው ኧረ ተው ወይኔ ሞተ እኮ ቆጣሪ አታጥፉ በታይ ሰፈር የማያውቀውን መኪና ቆርቁሮ ይለው ሁለት ሰው ገልብጠው ክስ ላይ ነው ያለው ሞተዋል ውክልና ሞልቷል እኔ የምታሰረው አይ በቃ